አናቴ የምትችሉ እንጥና የሰራችሁ ይባላል አለው ወዲያው አለው ትላለህ ባሻው አንተ አናጤ ትችላለህ አዎ እችላለሁ ቆይ እናትን ካልቻልክ ነግሬሃለሁ አልምጥ ይልሃል ኧረ እኔ እችላለሁ እንዴ የተማርኩት አይደል እንዴ ምናምን ትሄዳለህ እዛ ሄጄ እንጨት ሳቀብል ብዬ ምንም ምስማር እንኳን መምታት አልችልም እንጨት ሳቀብል ይሄን አቀብል አንተ ይሄ አልምጥ እየተባልኩ እሱን ሳቀብል ብዬ ተመለስኩ አንተ ሞራሊስት ባል አጣላ ያቀብልክ ምን በቃ ይሄ ሁለተኛ እንዳይመጣ አልምጥ ተባልኩ ከዛ በሌላ ቀን ምን ደስዩ ተጠበቀ እሺ ግንበኛ ግንብ መገንባት የምትችሉ ከዚህ በፊት የሰራችሁ ምስክር ወረቀት ያላችሁ አለው ባሻው አንተ በቀደም ለታ እንጥና አልሄድክም እንዴ እኔንም እችላለሁ ደርቤ ነው የምችለው እኔ እድሜ ለጌታቸው ቻል ብሎኛል ይችላል ይሄ ግን አንተ ትችላለህ ይችል ይሆናል አሉ ከዛ ሄጄ እሺ ድንጋይ ሲያሸክሙኝ ዋሉ እዛ ሂጅ ሁለተኛ ብትመጣ ሁለተኛ ወደዚህ ብሎ አባረሩኝ ግንበኛዎችም ከዛ እንዲሁ በሌላ ቀን ሲጠብቅ ሯጭ የሆናችሁ አለው ሯጭ የሆናችሁ ሀገር ወክላችሁ የሮጣችሁ ለትምህርት ቤት አለው አንተ ወድቀ መተህ አሳመንከኝ ወድቀ መተህ ልትገለኝ ነው ዛሬ እሺ ወድቀ መተህ ግንበኛ አልክ እንጥና አልክ እናት ውራ ወተን እንመጣለን ሂድ እስኪ ሂድ ተባለ ውራ እንዳሉ ውራ ወጥቼ ተባረርኩ ከዛ እኮ ተመልመለ ጎበዝ ከሆንክ ቦታ ይሰጣል ማለት አይደል ክብር ይሰጣል ኦኬ እዛ አትሮጥም በየጊዜው ስልጠና አትሄድም ቶክስ ላይ አትሄድም ኦኬ በሙያ ነው የምትሰራው በቃ በሙያ ቦታ ይሰጣል እሺ ግን ካልቻልክ በቃ አልምጥነ እና እሺ እንዳለው ውራ ወጥቼ መጣሁ ከእንትን ዛሬ ሩጫው እንዴት ሆንክ አለኝ ባሻው ውራ ወጣ አልነገርኩም አልመጥ ከዛ ሁለተኛ ይኸው እጅን ብታወጣለሁ ሁለተኛ እጅ እንዳታወጣ ከዛ በሌላ ቀን ቦክሰኛ የሆናችሁ